ሁለት ጓደኛሞች ንጉሱ ፊት ይቀርቡና የእርሱ የግል ጠባቂ መሆን እንፈልጋለን አሏቸው። ንጉሱም በደንብ ሲመለከቷቸው አንደኛው በሰውነቱ ግዙፍ የሆነ ሲሆን ሌላኛው ደግሞ እጅጉን ደቃቃ ነው። ከዚያም እንዲህ የሚል ሐሳብ አቀረቡላቸው። እነዚህን ሁለት ድንጋዮች በየቀኑ እየመጣችሁ ለ60 ቀናት ትገፋላችሁ፣ ከዛ የሚፈጠረውን እናያለን አሏቸው። ጓደኛሞቹ በሐሳቡ ተስማምተው በየቀኑ እየመጡ ድንጋዩን መግፋት ተያዙት። ቀናትን ተኩና ልክ 30ኛው ቀን ላይ ሲደርስ ግዙፉ ሰው ንጉሱ እኛን መቅጠር ስላልፈለገ ነው፣ ይህ ወጥመድ ነው፣ ካሁን በኋላ በቃኝ ብሎ ድንጋዩን መግፋት አቆመ። በተቃራኒው ቀጭኑ ሰው ደግሞ ተስፋ ሳይቆርጥ በየቀኑ እየመጣ ድንጋዩን እየገፋ ለማንቀሳቀስ ይሞክር ነበር። ይህን በሚያደርግበት ጊዜ የቤተ መንግስት ጠባቂዎችን ጨምሮ የገዛ ጓደኛው ይስቁበት ያሾፉበት ጀመር። ነገር ግን ተስፋ ሳይቆርጥ 60ኛው ቀን ላይ ደረሰ። ይህን ጊዜ ንጉሱ መጣ። ቀጭኑ ሰውም ተንበርክኮ ንጉስ ሆይ ይቅርታ፣ ላለፉት 60 ቀናት ተስፋ ሳልቆርጥ ያቅሜን ሞከርኩ፣ ነገር ግን ድንጋዩ ሊንቀሳቀስልኝ አልቻለም አለ። ንጉሱም ፈገግ አለና እንድትገፋ እንጂ እንድታንቀሳቅሰው ማንም አላዘዘም። የዛሬ 60 ቀን እኔ ጋር ስትመጣ የነበረ ሰውነትና የአሁኑን ሰውነትን ለውጡን ተመልከተው። አይኑ ውስጥ ያለው ጥንካሬ እንድታሸንፍ ምክንያት አድርጎሃል። ከዛሬ ጀምሮ የኔ የግል ጠባቂ ትሆናለህ አለውና የክብር ካባውን አለበሰው። በምንም ሁኔታ ውስጥ ብንሆን ህይወትን ለማሸነፍ ተስፋ ሳንቆርጥ መታገላችንን እንዳናቆም ልክ ኮሜዲያን ያሲኑ እንዳለው እየሞከርን